ሰላም ቤተሰቦች እንዴት ናችሁ? ሰላም ነው። ባለፈው ሁለት ሶስት ቪዲዮዎቼ ላይ ስለ ኦንላይን ቢዝነስ እና አሁን እኛ እየሰራንበት ስላለው ስለ ፖፖ ላይቭ ስትሪሚንግ ቪዲዮ ሰርቼላችሁ አንዳንድ ልጆች አንዳንድ ጥያቄዎች እየጠየቃችሁኝ ነበረ። አንድ እውነት ላስቀምጥላችሁ እፈልጋለሁ። ይሄው ምንድን ነው? እኛ የምንሰራው ስራ የኦንላይኑ ስራ ይፈልጋል። ሾርት ከት አይደለም። በነገራችን ላይ ዛሬ ገብታችሁ ነገ ገንዘብ አታገኙ። እንደዚህ የምትፈልጉ ልጆች ካላችሁ ስፔሻሊ ኮንታክት አታድርጉኝ። ስራው ስራ ይፈልጋል፣ ግን ሁላችንም ልንሰራው የምንችለው ነው። በጣም የተካበደ የተጋነነ ነገር አይደለም። ባለፈው በአንደኛው ቪዲዮ እንደነገርኳችሁ ፕላትፎርሙ ከኛ የሚፈልገው አለ። እኛ ለፕላትፎርሙ የምንሰራው ለዛ ነው የሚከፍለን እንጂ አሁን ፕላትፎርሙ ላይ አንዳንድ ነገሮች አሉ፣ ማበረታቻዎች። እሱ ላይ ፎከስ የሚያደርጉ አሉ፣ መተው የሚጠይቁኝ አሉ። ከሌላ ፕላትፎርም ላይ ሄደው አይተው እሺ ፓርቲ ላይ ሆነን ስንት ነው የሚሰጠን፣ ላይቭ እንወጣለን ወይ ምናምን ይላሉ። ላይቭ መውጣታችሁ ፓርቲ ላይ ገብታችሁ መቀመጣችሁ ያ ማበረታቻ ነው እንጂ ስራው አይደለም። እንደነገርኳችሁ ትልቁ ስራው ወደ 6 አይነት ስራዎች አሉ። እዚህ ፕላትፎርም ላይ ወደ 6 አይነት ስራዎች አሉ። ትልቁ ስራ ኤጀንት ሆናችሁ የምትሰሩት ማለት ነው። ኤጀንት ማለት በአጭር አማርኛ ስነግራችሁ ምንድን ነው? ወኪል ማለት ነው። ስለዚህ እናንተ ባላችሁበት ቦታ ባላችሁበት ሀገር ስራችሁን እየሰራችሁ ስራችሁን መልቀቅ ሳይጠበቅባችሁ ማለት ነው የምታደርጉትን ነገር ተማሪ ከሆናችሁ እየተማራችሁ ለፕላትፎርሙ ኤጀንት ሆናችሁ የፕላትፎርሙን ማስተዋወቅና ሰዎች እዛ ላይ ገብተው ስራ እንዲሰሩ ማድረግ ትችላላችሁ ማለት ነው። ይሄ የሚያቅተን ትንሹ ነገር ይሄ የሚያቅተን ከሆነ እንግዲህ ሌላ ምንድን ነው ልንሰራ የምንችለው ማለት ነው። መጀመሪያ ራሳችሁን ማሳመን ያለባችሁ ነገር ምንድን ነው? እኛ ጋር ስትመጡ ስልጠናውን እንሰጣችኋለን። እናንተ እድለኞች ናችሁ። ገባችሁ አይደለ? ለምንድን ነው እድለኞች ናችሁ የምላችሁ? ምንድን ነው ከፊታችሁ የገባ ሰው ስለ ፕላትፎርሙ የተረዳ እንዴት ገንዘብ መስራት እንደሚቻል እዛ ላይ ያለ ሰው እናንተን ኮች ያደርጋችኋል፣ ሜንቶር ያደርጋችኋል ማለት ነው። ስለዚህ 24 ሃወር እናንተን ሳፖርት የሚያደርግ ሜንቶር አላችሁ፣ ያግዛችኋል። ለምን? ስራው ራሱ የሚፈቅደው በህብረት እንድንሰራ ነው፣ ተጋግዘን እንድንሰራ ነው፣ አንዱን እንዲያግዝ ነው። ገባችሁ አይደለ? ትልቁ ቢዝነስ ፕላን ያስቀመጠው ፕላትፎርሙ ፖፖ ላይቭ ስትሪሚንግ ቢዝነስ ፕላኑ ምን እንደሆነ ታውቃላችሁ? እንደ ኔትወርክ ቢዝነስ ነው። እናንተ የራሳችሁ ፋሚሊ ትገነባላችሁ በምታመጧቸው ሰዎች። እኔ አሁን እዚህ ጋር ወጥቼ እናንተን ኑ አብረን እንስራ በምል ሰዓት እናንተ መጣችሁ ከእኔ ስር ተመዝግባችሁ ስራ በምትሰሩ ሰዓት ከእያንዳንዳችሁ እኔ ኮሚሽን አገኛለሁ ማለት ነው። ከእናንተ ብቻ አይደለም። እናንተም ነገ እንደኔ ፌስቡክ ተጠቅማችሁ ራሱ ፕላትፎርሙን ተጠቅማችሁ ቲክቶክ ተጠቅማችሁ ዩቲዩብ ተጠቅማችሁ ሰዎችን ኢንቫይት እያደረጋችሁ እየጋበዛችሁ እያመጣችሁ ሰዎች ልክ እንደናንተ ስራ እንዲሰሩ በምታደርጉ ሰዓት እናንተ በምታመጧቸው ሰዎች ሁሉ እኔ ኮሚሽን ይከፈለኛል ማለት ነው። እናንተም በታች በምትገነቡት ቲም ኮሚሽን ታገኛላችሁ ማለት ነው። በጣም ረጅም ጄኔሬሽን ወደ ታች ትገነባላችሁ ማለት ነው። ስለዚህ ኢንካሙ ማሲፍ የሚሆነው ለዛ ነው። እኛ ፕላትፎርም ላይ በቀን $500-600 የሚሰሩት ልጆች እንዲህ አይነት ቲም የገነቡ ልጆች ናቸው ማለት ነው። ስለዚህ መረዳት ያለባችሁ ነገር ቲም መገንባት ማለት ትልቅ ስራ ነው። ሰዎችን ማምጣት ሄዶ አሳምኖ ሰዎችን ማምጣት ማለት ትልቅ ስራ ነው። እኔ ጋር መታችሁ ስትመዘገቡ እራሳችሁን ለዚህ ሬዲ ማድረግ አለባችሁ ማለት ነው። ስለዚህ አንዳንድ ጥያቄዎች በጣም ስለሚገርሙኝ ነው። ማለት ምንድን ነው እንዴት ነው ቶሎ ገንዘብ ማግኘት የምችለው ብሎ ይጠይቀኛል። ገና እኮ ምንም ስራውን ሳይጀምር ማለት ነው። ስራውን መጀመር አለብህ። መጀመሪያ ማወቅ መማር አለብህ። መጀመሪያ እኔ የምሰጥህን ስልጠና ወስደህ እሱን በደንብ ተረድተህ ከዛ በኋላ ስራውን ትጀምራለህ። ግን የሚከብድ አይደለም ስራው። ይሄው እንደዚህ ቤታችሁ ላይ ቁጭ ብላችሁ ስለ ፕላትፎርሙ ማስረዳት ማስተማር ትችላላችሁ። ኦንላይን ነው ሁሉን ነገር የምትሰሩት ማለት ነው። ገባችሁ አይደለ? ምንም ያህል ርቀት መሄድ አይጠበቅባችሁ። ከዚህ በፊት እንደነገርኳችሁ ሰው አንድ ቢዝነስ ለመስራት አንድ ምግብ ቤት ከፍቶ ለመስራት በጣም ብዙ ይለፋ የለ እንዴ? ምግብ ቤቱን ለማስተዋወቅ የሰራውን ሱቅ ለመክፈት ኮስተመር ለመያዝ ብዙ ይጥራል እኮ። በዛ ላይ ትልቅ ካፒታል አውጥቶ ነው፣ ቤት ተከራይቶ ነው፣ ሸቀጥ አስገብቶ ነው፣ ሰራተኛ ቀጥሮ ነው። ብዙ ወጪ አውጥታችሁ እንኳን
ዴይ ዋን ላይ ወር 2 ወር 3 ወር ገቢ አይኖራችሁ። ፕሮዳክታችሁን እያስተዋወቃችሁ ቤታችሁን እያስተዋወቃችሁ ነው ማለት ነው። ይሄ ነገር እዚህ ጋር ይሰራል ማለት ነው። ዛሬ መታችሁ ዛሬ ሆኖ ገንዘብ አታገኙ። ግን ምንድን ነው ይሄኛው በኦልሞስት የገንዘብ ካፒታል ሳይሆን እንደነገርኳችሁ የጊዜ ካፒታላችሁን ሰጥታችሁ ጊዜ በደንብ መድባችሁለት ይሄው እንደምታውቁት በጣም አሪፍ ኦፖርቹኒቲ አለ። እኔ ይሄን ወጥቼ ቲክቶክ ላይ ስለ ስራው እያስተዋወቅኩ አይደል? እናንተ ብኩ ሁሉም ፕላትፎርም በዚህ ዘመን ፌስቡክ የማይጠቀም ቲክቶክ የማይጠቀም ዩቲዩብ የማይጠቀም ሰው የለም። ያንን ለምን የገንዘብ መግቢያ የገንዘብ ማግኛ ፕላትፎርማችን አናደርገውም? ኮስተመሮቻችንን ለምን እዛ ላይ አናገም? እኔ አሁን አንድ ቪዲዮ ለቅቄ 200 ሰው አየልኝ ማለት ቤቴ ቁጭ ብዬ ይህንን ስራ ስሰራ 100 ሰው ጋር ደረሰልኝ ማለት ነው። ይሄ ቀላል አይደለም። ያ ደግሞ እያደገ ይመጣል። ይሄ የማንኛውም ፕላትፎርም አልጎሪዝም ስለሆነ ማለት ነው። አልጎሪዝሞቹ እኛ ዴይሊ እየወጣን ሰዎችን ለማግኘት ቪዲዮዎች በምንለቅበት ሰዓት ሪፒትሊ ይህን በምናደርግበት ሰዓት ፎሎወራችን እየበዛ ይመጣል። የሚያዳምጡ ሰዎች እየመጡ ይመጣሉ። ከዛ ላይ 1 2 3 4 ሰዎች እየተመዘገቡ ይመጣሉ ማለት ነው። ስለዚህ ይህ ትልቅ ኦፖርቹኒቲ ነው እና እዚህ ስራ ላይ መስራት የምትፈልጉ ልጆች ስራ አለው። ስራው ከእናንተ የሚፈልገው አለ። ፕላትፎርሙ እኮ አትራፊ ነው። ማትረፍ ይፈልጋል። ከኛ ማትረፍ አለበት ማለት ነው። ስለዚህ እኛ ለዚህ ፕላትፎርም መተን ስንሰራ ማወቅ ያለብን ነገር ምንድነው? ሚናችን ምንድነው? ምን ሰርተን ነው የሚከፍለን የሚለውን ማወቅ አለብን ማለት ነው። ምርጫዎች አሉ። ከዛ ምርጫዎች ውስጥ እኔ ሪኮሜንድ ማድረጋችሁ እኔ እየሰራሁበት ያለው የኤጀንሲ ስራ በጣም አሪፍ ነው። ታሌንት ካላችሁ ታሌንታችሁን ማቅረብ ትችላላችሁ። በሱ ማግኘት በሱ ገንዘብ መስራት ትችላላችሁ። ገባችሁ አይደል? ጌም የምትወዱ ከሆነ እኔ ብዙም ሳፖርት አላደርገውም። እሱ ጌመር የሆኑ ልጆች ሪስክ ስላሉ ማለት ነው። ጌም ተጫውታችሁ ገንዘብ ማግኘት ትችላላችሁ። ሴቶች በኤስአይዶል ወንዶች ደግሞ በሮኬት ሆስት ተመዝግበው ታሌንታቸውን እያሳዩ ቋሚ ተከፋይ ሆኖ ጊፍት እያገኙ ደህና ገቢ ቤታቸው ቁጭ ብለው ማለት ነው፣ የትም ሩቅ ሳይሄዱ ይህን ማድረግ ይቻላል። እና ልጆች ለስራ ስትመጡ እኔ ጋር ለመመዝገብ ስትመጡ ስራ እንዳለው ወቁ። ሾርት ከት የለም። በአጭሩ በሾርት ከት የሚገኝ ዶላር የለም የሚለውን ላስረዳችሁ ልነግራችሁ ፈልጌ ነው። ኔክስት ደግሞ አንዳንድ ስለ ስራዎቹ ስላሉት ስራዎች በአጭሩ ትንታኔ እሰጣችኋለሁ። አሁንም ቢሆን ቁጥሬን እዚህ ጋር አስቀምጥላችኋለሁ። ይሄ የቴሌግራም ቁጥሬ ነው። እዚህ ጋር ያለችው የቴሌግራም ቁጥሬ ነው። በቴሌግራም ቁጥሬ ኮንታክት አድርጉኝ። ጆይን ማድረግ እንፈልጋለን በሉ። በጣም ቀላል ነው። ሊንኩን እልክላችኋለሁ። ሊንኩን አውረዳችሁ ጆይን አድርጋችሁ እኔ ዳይሬክትሊ ሜንቶር አደርጋችኋለሁ ማለት ነው። አጠገባችሁ ሜንቶር አለ። እናንተን ሳሰራ እናንተን ብቁ ሳደርግ ገብታችሁ ስራ መስራትና ተከፋይ ስትሆኑ ነው እኔ የምጠቀመው ማለት ነው። ገባችሁ? ስለዚህ እናንተ እንድትጠቀሙ አበክሬ እሰራለሁ ማለት ነው። ሲስተሙ ይሄ ነው። ነገም እናንተ ልጆች በስር ስትይዙ እንደዚህ ነው ሳፖርት የምታደርጓቸው ባጭር ማለት ነው። እና ይህንን የተረዳችሁ ልጆች ቴሌግራም ቁጥር ላይ ገብታችሁ ሀይ በሉኝ፣ ሬጅስተር አደርጋችኋለሁ። ስቴፑን ጠብቄ ሁሉን ነገር እኔ ነኝ ጋይድ እያረኳችሁ ሬጅስተር የምታደርጉት ስራውን የምትሰሩት ማለት ነው። እንገናኛለን። መልካም ቀን።